ቤቢ ሰለሞን ይባላል። ለኔ አዲሱ ፍቅረኛዬ ነው። ላንተ ደግሞ አዲሱ የእንጀራ አባት ነው። ምን ማለት ነው እንጀራ አባት? ማይ ያባታልኛ እንዴ? የዛን የማይረባ አባትን ስም እዚህ ቤት ደግመህ እንዳትጠራ። ሳልዬ ብቻ ነው የምፈልገው። እንዴ ምን ማለት ነው? ግባ ወደ መኝታ ቤት። አንተ አናቱ ምን ያክላል? ምን አለ? ሄሎ አባዬ፣ ማን አዲስ እንጀራ አባት ይዘልኝ መጣች? እሺ ማትረባ ሰዓቱ ደርሷል። እንግዲህ ምን ማድረግ እንዳለበት ታውቃለህ? አዎ አባዬ ፈጽሞ። እሺ ና አባታ ፈጣን ምንድነው? ምንድነው ያልኩት? ሄሎ አባዬ፣ አረጋለሁ። ጀግና የኔ ልጅ፣ አሁን መገናኛ ሰዓታችን ደርሷል። ቁጭ ብለህ ጠብቅ። እጄን ወደ ላይ ልጄ። አባዬ ዛሬ ላንተ በጣም ትልቅ ቀን ነው። 2 ዓመት ሙሉ በስልክ ስትጀነጅናት የነበረችዋን ልጅ ልትበላት ነው። ጀግና መጣች። እዚሁ ጠብቀኝ። ሰላም ነው ያርስተልኝ። ምንድነው? ቤብ እኔ እኮ ነኝ። ማነው? ኬቲ ነኝ። የኔ ፍቅር እስከዛሬ እርሶን ነበር ሳወራ የነበረው? አዎ የኔ ፍቅር። ቆይ ገና 18 ዓመቴ ነው አላሉኝም? ነኝ እኮ የኔ አካል ገርጅፌ ነው። ታው እንጂ ማዘር እንደዛ ሄድ። ስማማ ዛሬ ምን ነው ብቻ? ምን ማለት ነው ብቻችንን አንድ የተቀጣጠርነው? አይ እኔማ ከልጆቼ ጋር ነው የመጣሁት። ቆይ ይሄ ነገር የቤተሰብ ትውውቅ ነው ወይስ እገታ ነው? ልጆችዬ ከዚህ በኋላ የጎዳና ኑሮ በቃሽ። ከዚህ በኋላ ይሄ አዲሱ ቤታችሁ ነው። እማዬ የጡት ሰዓት የደረሰ። እሺ እኔ ልጅ ና መጣሁ። ልጄ ና አንተም ጥባ። መጣሁማ። ምን አረግቼ ነው? እሺ ልጄ መጣሁ። ራይድ ግባ። ያው አስጀምራለሁ። እሺ ምንድን ነው የሚሸተው? እኔ እንጃ። የሆነ የሚሸት ነገር አለ። ቆይ አይቻውን እጥነት አረጋ። ወዴት እየወሰድከኝ ነው? መንገድ ተናለፍ። ዝም በል እንዴ! ኧረ መንገድ ተናለፍ። ስማ የደብረ ማሚስቴ ብቻ ችግር የለውም። ኧረ ወለዲ ከተና መጨቃጨቅ አለብኝ። አንቺ ዝም በይ። እዛች ቤት እንግባ። ዝም በይ በቃ። ሴትዮ ሞተች። ቀበራት። ምንድን ነው? ዛሬ ያየውን ለማንም ሰው እንዳትናገር። ኧረ ለማንም ነገር የት እንደምትኖር አይቻለሁ። ብታወራ ቀብርሃለሁ። እሺ ቻው። እባክህን አምላክ የልጅነት ህልሜን አሳካልኝ። እኔ አሜሪካ ካልሄድኩ እሞታለሁ። ዛሬ ኤምባሲ እገባለሁ። ልባቸውን አራራልኝ እባክህን። አሜሪካ። ኦኬ ዋትስ ዩር ኔም? አንተም እንኳን በሰላም ቆየኸኝ። ኦኬ ዋይ ዱ ዩ ዋንት ቱ ጎ አሜሪካ? እሺ በአማርኛ እንቀጥል። ለምንድን ነው አሜሪካ መሄድ የምፈልገው? እሺ በመጀመሪያ በጣም አመሰግናለሁ። እኔ የደሃ ልጅ ነኝ። እናቴ ለፍታ ጥራ ግራ ነው ያሳደገችኝ። አሜሪካ ሄጄ ሰርቼ ለፍቼ እናቴን መጦር እፈልጋለሁ። እዚህ ጋር ግን እንደሚያሳየው እናት እንደሌለህ ማለት እናት ሀገሬን ነው። እውነቱን ንገር። ዋሽንግተን ዲሲ ትልቁን የኢትዮጵያን አዲስ ዓመት ድግስ ለመካፈል ነው። ምንድነው? ሴፕቴምበር 13 በኮንቬንሽን ሴንተር የኢትዮጵያ አዲስ ዓመት ሞቅ ተደርጎ ይከበራል። ኢቨንቱ ላይ ደግሞ ፋሽን ሾው፣ ኮሜዲ ሾው፣ የተለያዩ አርቲስቶች ስላሉ ሞቅ ተደርጎ ይከበራል። እና ትኬቶቹን ነው የማገኘው። የትኬቱን ሊንክ ባዮዬ ላይ ማግኘት ትችላለህ። ተፈቅዶልሃል፣ መሄድ ትችላለህ። በህግ አምላክ ያገትካቸውን ሰዎች ማንንም ሰው አለቅም። ሁሉንም ነው የምጨርሳቸው። ተኩሳለም ካለከት አንድ ታጋሽ አምጣልኝ። ይኸው ምንድነው ይሄ? በዚህ ነው እንደምንደራደረው? በጣም ነው የሚያስጠላው እኮ ነው። ወንድሜ ተለቃለ። እንዴት እንደገባህ አላውቅም። ውጣ። አንድ ሰው ለቅቄ ያለው ምንድነው ነገር? እኔም ሳይሆን እንደዛ ነው ያልኩት። ችግር የለውም ተመለስ። መልሰው ምንም ችግር የለውም። ውሰዱት፣ የእናንተ ነው። ሌላ ሰው ነገር የለም። ሰው የሚመስል ነገር እዚህ ቦታ ስለሞላ እኮ ነው ወንድሜ። ውሰዱት። በእግዚአብሔር ስም እምላለሁ። ከተጠጋኸኝ ተኩሳለሁ። ስሙ ስናይፐር። ከተጠጋኝ ተኩሱ። አይመለከተኝም። በእናትህ አንተ እናት የለም አለኝ። በእናትህ ውሰድልኛ። የለኝም። እኔ እኮ ሰው መስሎኝ እኮ ነው ያገዝኩት። ስማ የፈለከውን ነገር እንሰጥሃለን፣ ግን በእናትህ እሱን ውሰድልን። ምንም ነገር የማልፈልገው ስማ እሺ፣ ይሄን ሄሊኮፕተር አዘጋጅልሃለሁ። ራሽ ሄሊኮፕተር ከፈለጋችሁ በሄሊኮፕተር ደምድማችሁ ልትገሉን ትችላላችሁ እንጂ ይሄ አይመጣም። እግዚአብሔር ይሁን። እዚህ ያሉትን ኮንፈርት እየነሳ ነው። በእናትህ እንዳይመጣ። ኧረ በእናትህ ግድ ያለኝ
እንደውም እጄን ሰጥቻለሁ። ያዘው። ኧረ ምን አይነት የማይረባ በረኛ ነው በእናታችሁ። ሄሎ ያዘው። ቀልድ ነው። ፎሎ ሄሎ በርጠሚዮስ ወይ ወንድ ችግር ውስጥ ነው የማከተው ነው። ምንድነው? እባክህ አሁኑኑ ና በእናትህ ጊዜ የለኝም። መጣው። ወይኔ ቅሌት ይኸው መጣ። አንተ ምን ሆነህ ነው? አንተ ነህ ገንዘቡን ከፍለው? አልገባኝም። ቆይ እኔ ላስረዳ። ትንሽ ቁማር ነገር ተጫወትንና ገንዘብ ተበላው እና የምከፍለው ብር የለኝም። ታዲያ እኔ ምን አገባኝ? ያለኝ አንተ ብቻ ነህ። እናት አባት የለኝም ታውቃለህ። ቆይ ሚስትና ልጆችስ? እነሱንም አበላቸው። ቆይ እሺ ስንት ብር ነው? 500 ሺህ ብር ነው። 500? እኔ በህይወቴ 500 ሺህ ብር አይቻልም። ምን ማለት ነው? ቲክቶከር አይደለ እንዴ? እና ቢሆንስ እንደው እኔ መሞቴ ነው በቃ። እንደውም እሱ ሳይሆን አንተ ነው የገደልከኝ። ቆይ እሺ ወይ ከመኪናው ስላምጣ። እሺ እኔ አባት ወይ ልያምጣ። አንተ ክፉ እንደዚህ አይነት ወንድም የለም። አየህ እንደውም እችን ቁማር እንደግማታለን። እሺ ጥሩ ሰው ነው መጥፎ ሰው ነው? ኧረ እኔ በጣም ጥሩ ሰው ነኝ ወንድሜ። ጥሩ ሰው ወደ ገነት ነው የሚገባው። ማነው? ሰላም የበርጠሚስ ወላጅ ነህ? አዎ ምን ነው? እኔ የበርጠሚስ መምህር ነኝ። አንዴ ስለ በርጠሚስ ማውራት እንችላለን? ይቻላል፣ ግባ። እሺ መምህር ሻይ ቡና? አይ ችግር የለውም፣ ወደ ጉዳይ ልግባ። ልጅህ በጣም ለየት ያለ ልጅ ነው አውቃለሁ። ማለት ለየት ያለ እብድ ነው። ይኸውልህ ልጅህን ትምህርት ቤት ብለህ ነው የላከው ወይስ የጦርነት አውድማ ነው የላከው? ምን ማለት ነው? ይኸውልህ እኔ እንደ ልጅህ አይነት ጉልበተኛ ሰው አይቼ አላውቅም በህይወቴ በጣም ብዙ ሰዎች ደብድበውኛል፣ ግን እንደ ልጅህ አይነት ደብዳቢ ሰው አይቼ አላውቅም። ቆይ ገና የሁለተኛ ክፍል ተማሪ አይደል እንዴ? ይኸውልህ ልጅህ ልጅ አይደለም። ይሄው እንደውም ልጄን ለማግባት አሁን በጉልበት እቤት ሽማግሌ ልካለሁ እያለ እያስጨነቀኝ ነው። በዛ ላይ ደግሞ የሆነ አረንጓዴ የሚለብሰው አንሶላ አለ፣ እሱን እያደረገ ትምህርት ቤት ውስጥ ሲከረባበትብን ነው የሚውለው። እንዴ ቆይ መከረባበቱማ እኮ ልዩ ተሰጥኦ እኮ ነው። ልዩ ተሰጥኦ ከሆነ ታዲያ እኛ ላይ ነው እንደሚያሳየው። ለምን እዛ ሄዶ በርጠሚስ ታለንት ሾው ላይ ሄዶ ያሳይም? ምንድነው አለኝ የምትለውን የፈለከውን ልዩ ተሰጥኦን ይዛ ሄደ በመወዳደር አንደኛ ከወጣ 100 ሺህ ብር፣ ሁለተኛ ከወጣ 50 ሺህ ብር፣ ሶስተኛ ከወጣ 25 ሺህ ብር እና ልዩ ሽልማቶችን አዘጋጅተዋል። እና መቼ ነው የሚጀመረው? ነሐሴ 17 በኤግዚቢሽን ማዕከል የሚጀመር ሲሆን ውድድሩ የሚቆየው ለ20 ቀን ብቻ ነው። እንዲሁም የመመዝገቢያው ቀን እያለቀ ስለሆነ ማንኛውም ሰው በዚህ ስልክ እየደወለ ቶሎ ተመዝግቦ መወዳደር ይችላል። በቃ በጣም አመሰግናለሁ። እዛ ወስደዋል። ችግር የለውም ግን አደራ ልጅህን እባክህ። ሰላም ነው ወንድሜ? ምን አባፈለክ? ልዘርፈኝ ነው? አይ አይደለም። ምን አጢ ምን አባ ይሄ አስጠላምን? ፊትህን ግን አይተኸው ታውቃለህ በመስጠት? እኔ ልታወራኝ እንዴት? አንተ እኮ ምን አድርጌ ነው? ቆይ ግን ከዚህ ጀሮት ሮጥ እንዳዞር እጅፋም ምን ይመስላል? በእናትህ ሰላም። አቤት። ስራ ላመለክት ነው። ና ግባ። ይሄ ሲቪ ነው። እሺ አጅርም ና ቁጭ በል ወንድሜ። አንተ ነህ እዚህ ድርጅት ስራ ያመለከትከው? አዎ። ቅድም ግን ቻኩ። ችግር የለውም። ይኸውልህ ሰውን በማንነቱ አይተህ መገመት የለብህም። ለሰው ልጅ ክብር ሊኖርህ ይገባል። በዚህ እድሜ ውስጥ ጥላቻ፣ ተንኮል ምን ይሰራልሃል? እኔ በዛ ሰዓት የጠየቅኩ ሰዓት ብቻ ነው። አንተ ግን እንደ ውሻ አንቋሸሽከኝ፣ እንደ ቆሻሻ ነው ያረከኝ። እውነታው እናውራ ካለን ከኔና ካንተ ማን ነው ንፍጣ? እኔ የዚህ ካምፓኒ ባለቤት ሆኜም ሰው አከብራለሁ። ለሰው ክብር ይኖራል። ወልወለ ጨረስ? እሺ አለቃ። ይሄው እኮ ጨርሻለሁ እኔ። ቻው አንተ ንፍጣ። ምን ሆነ ነው እንደዚህ ከቲክቶክ የጠፋ? አንዳንዴ እኮ ለራስህ ራሱ ማንነትህ ይጠፋል። ትንሽ ከራሴ ጋር ጊዜ ላሳልፍ። ሚስቴ ሰላም ነው? ይህ ቤት አጸዳ? አዎ። ቤት ወለወል? አዎ። አጠና? አዎ። የቤት ስራ ተራ? አዎ። ድምፅህን ቀንሰውን ገብቼ ልተኛ ነው። አንደኛው የጠፋውበት ምክንያት አግብቼ ነው። እና እንደዚህ ነው እንደምታወሩት? መጣው። እሺ መጣው። ወይዬ መጣው። ለምንድን ነው የቆየው? እባክሽን ይቅርታ። ባልሽ እኮ ነኝ። ይኸው ወይ ጠፋው። ሻይ ቡና በእናትህ። አይ ምንም አልፈልግም። እንግዲህ እኮ መጣውኝ። እሺ የማንንም ኮልኮል አትሰብስብብኝ። እባክሽን ይቅርታ። ይኸው እናንተ ማባ አንተ ለምን ህይወት የተበላሸው? ይቅርታ በእናትህ ብቻ አንተ እየሄድኳ እኔ ልሂድ በቃ። ለምን ትንሽ ቆይ እንጂ። መጣሁ። ስማ እሺ ስማ አንተን ነው የፈለገች። ለምን? ምንም ችግር የለውም እኮ ልታወራህ እፈልጋለሁ። ምንም ችግር የለውም። እሺ ምን አባል ሰራ መጣ? አይ እና ብለሃለሽ ብሎኝ ነው።
የምትፈልገው ነገር አለ? እኔ ራሴን ነው የማጠፋው። ምን ልታረጊ ነው? እኔ ራሴን ላጠፋበት ነው። አንዴ ታዲያ ከመሞትሽ በፊት አንተ ምን ቆሻሻ ባለጌ ሰው ነህ። እኔ ራሴን ላጠፋ አንተ እንዲህ ስላለህ ባለጌ። ይቅርታ እዚህ እጠብቃለሁ እስክጨርሽ። በቃ ይደርሳል እኮ እንዴ ትጥቻለሁ። ስማም አንዳንዴ የሰው ልጅን ለማትረፍ የማይሆን ነገር ታረጉ ትችላላችሁ። በርጣሚዎስ መታው፣ ኧረ መታው፣ ኳሱን መታው እንጂ ኳሱን፣ ኧረ መታው እባክህ፣ ኳሱን መታው፣ ኧረ ጎሉን እባክህ መታው፣ ጎሉን መታው። ሰዓቱ ደረሰ። እንግዲህ እንደነገርኳችሁ አሁን ፍቅረኛዬን አስተዋውቃችኋለሁ። እባካችሁ የማይሆን ነገር አድርጋችሁ እንዳታዋርዱኝ። ኧረ ችግር የለውም። እንደውም መጣች። ነይ ግቢ። እንግዲህ እንደነገርኳችሁ እሷ ናት ፍቅረኛዬ። ነይ ቁጭ በይ፣ እለፊ፣ ቁጭ በይ። ያው እንግዲህ ብዙ ጊዜ ስለነሱ ነግሬሻለሁ። እነዚህ ሁለት የተመቱ ጓደኞቼ ናቸው፣ በረከትና ሳሚ ይባላሉ። ስለሷ ብዙ ጊዜ ብዙ ነገር ነግሬያችኋለሁና ያው ኦሬዲ ታውቃታላችሁ። እና የተዋወቃችሁ? የተዋወቅ ነው መቼ መሰለ? አንቺ ትገሪያችሁ። ችግር የለም። ያው ለማንኛውም ዛሬ አንድ የምንነግራችሁ ትልቅ ሚስጥር አለ። አጎት ልትሆኑ ነው። ማመን ይከብዳል። አይ ነው ለእግዚአብሔር ችግር የለም። ንገሪ። ኧረ ተናገሪ። ምን ሆነሽ ነው እንዴ? ነገሩን። ኧረ ችግር የለም። ምን ማለት ነው? አንተ አይደለም ማለት? አዎ ከተዋወቅን እኮ ገና 15 ቀናችን ነው። ምንድን ነው ያደረኩት? ኧረ ነገር እየባሰብኝ ነው። ልጄ ለአንድ ቀን አልመጣም። እዚህ ቤት ማንም ሰው እንዳይመጣ። እሺ አባዬ ሰምተኸኛል? እሺ ቻው። ሰውዬው ና እስኪ ቤት ዛሬ ማንም የለም። በር ላይ እኮ ነኝ። ክፈትልኝ። እውነት? ስማ ማን ዛሬ ቺኮች ይጠራሉ። እውነት? ሌሊቱ ሙሉ ስናጠና ነው የምናድረው። ጀስት አንተ ብቻ ፈታ በል። ማን? ኧረ ፈታ አላለሁ። ልደውላቸው። ሄሎ እንዴት ነሽ? ዛሬ ማታ በእናትሽ እንድናጠና ፈልጌ። ዛሬ አበደ ነው የሚሆነው። የእውነት ጓደኛሽንም ይዘሻት ነው? እሺ ታንዴሽ ይከር። ወይኔ ምንድን ነው እንዴ? ወይኔ ምንድን ነው? ማነው? ምንድን ነው የሚሻለው? ይገባ ደም ሞልወያ መጥቻለሁ። እንዴ አጅሩ አባዬ መጣ እንዴ? የጓደኛህና ደውላልኝ ነበረ። ጓደኛህ መጥቶ ነበረ እንዴ? አይ አልመጣም። በል ና እስኪ አንዴ አግዘኝ። እሺ ወይ አባዬ እስኪ ቁም ሳጥኑን ክፈትልኝ። እሺ እዚህ ቤት ማንም ሰው እንዳይመጣ ብያለሁ ነበር። ከዚህ በኋላ የምልህን ስማ እሺ? አሎ የቤት ኪራይ ክፍል ምንድን? አንተ ወር አለፈው እኮ የቤት ኪራይ ክፍል ምንድን? ምን አባቱ ነው በእናትህ? ወንድሜ ምንድን ነው የምትለኝ? በቤቴ በእናትህ እኔ እኮ ነኝ አከራየው። በጣም ይቅርታ። ሰላም የለህም እንዴ? አንዴ አማል እንዴ? ተከራይ እኮ ነህ። በሽተኛ ነህ። እኔ በቤቴ ሰላም ነሳኝ እኮ በእናትህ። ግባ እናተኛ በእናትህ። የሞት ወዲህ ነው የምሄደው። አሎ የቤት ኪራይ ክፍል ግባ። ሰላም ነው ዶክተር? ይኸው ሽንት። ኦኬ መሄድ ትችላለህ። እሺ አትሂድ። ና ውጤት ደርሷል። ከምን ወደ ባሰ ቁጭ በል። ውጤትህ እንደሚያሳየው ከሆነ የሰጠኸው ሽንት የሴት ነው። ምን ማለት ነው? የራሴ ሽንት እኮ። እንደዛ ከሆነ የ3 ወር እርጉዝ ነህ። እንኳን ደስ አለህ። ከዚህ በኋላ እኛ ጋር እየመጣህ በሳምንት 2 የእርግዝና ክትትል ታደርጋለህ። እንዴት እንዴ? ጽዳፍ አይደለ እንዴ? ምን እየሰራ ነው እንዴ? እንዴ ስማ፣ ሚስትህን ከሆነ ጉማሬ የሚመስል በጣም የሚያስጠላ ሰውዬ ጋር እያዩዋን ነው። ያማል እንዴ? ከሚስቴ ጋር እኮ ነኝ ነው እንዴ? ወይ በእናትህ የሚስቴ ቤተሰቦች ጋር የምንሄደው ምንም አይነት መጠጥ እንዳጠጣ ዛሬ በቃ አንድ እንዲህ በምላስ እንኳን እንዳትቀምስ። በቃ እኔ አንተ ስካረ አረጋጋው። ምንም እንዳጠጣ እባክህ እንዳታዋረድ። አመሰግናለሁ። ወይኔ ዛሬ ጉድ
ቤቢ ወይ ና፣ ጓደኞች በር ላይ እየፈለጉ። የኔ ጓደኞች? አዎ ና፣ አታስቁማቸው። ማን ናቸው? የእውነት ከኛ የምታመልጥ መስሎ ነበር። ቆይ ምንድን ነው የምትፈልጉት? ገንዘቤን ነው። አንተ ማረባ ስጋን ላሞራ ቆራርጬ የምሰጥልህ እኮ። እሰጣችኋለሁ አልኩ። ለምንድን ነው የምታስቆማቸው? አስገባቸው እንጂ። አይ አንገባም። ማሰር አንገባ። አስገባቸው። አራኔ ተጫወቱ እንጂ። እየተጫወትን ነው እየተጫወትን። እና እንደምታውቁት አባቱ ከሞተ በኋላ አባቱ ሞቷል እንዴ? አባቱ ማለት? አዎ። ብቻ ግን እግዚአብሔር አንዱን ሲወስድ አንዱን ይሰጣል። አባቱን ቢወስደውም ግን 1 ሚሊዮን ብር አውርሶ ነው። ምንድን ነው ተወለ? አዎ ደስ አይልም? ምንድን ነው ታረቁ? አንደ ሰላ እንዴት እኔ ላይ ትማግጣለች? ምን ይባላል አሁን? ይሄ በአይናችን እኮ ነው ያየነው። ይኸውልህ አሁን ቀጥታ ትገባለህ። የፍቺ ወረቀቱ ሊያስፈርማት ቀጥ ብለህ ትወጣ። መጀመሪያማ ፊቷ ላይ ነው። አሁንም ስሜታዊነትህን አቁም። በቃ ተፋታት፣ አስፈርማት፣ ውጣ። እሺ የፍቺ ወረቀታችን ነው፣ ፈርሚበት። ለምን ከማንም ጎረምሳ ጋር አልጋቢላ ስትሽከረከር ይዟል? ለምን ትይኛለሽ? አሁን ፈርሚበትና እንፋታ። አባ ቅንጣት ያህል ልብ ውስጥ ፍቅር ካለ እኔን እያየህ አዋራኝ። እኔ መፋታት ብቻ ነው። አንተ ያየህን ቀን አንድ የተጎዳ ልቡን የተሰበረ ሰው አገኘው። ሚስቱ ጥላው ሄዳ ነበር። አባ እኔ መቼም እንደማልማግጥብህ ታውቃለህ። ልረዳው ፈልጌ ነው። እኔ የምትረጂው አልቤርጎ ውስጥ ነው እንዴ? አዎ ሽሩሩ እያስተኛሁት የኔ አባ። አስበው፣ በዛ ላይ ደግሞ በሽተኛ ነው። እንደሆነ አስበው እስኪ አንተ ራስህ። እሱን አትየው፣ እኔ ነኝ። ለምን በፍቅራችን መሀል ሰይጣን እንዲገባ ታደርጋለህ? ለምን ክፍተት ትፈጥራለህ? አባ ወይ እወድሃለሁ። እንደውም አባ ያልኩህ እሱ ነው። ሰላም ነው? አያሳዝንም? ስትና የሆነ ምግብ ምናምን ይምጣልህ። ምን ጎሎብኝ ወንድሜ? እንትን አምጣልን። ኮካ። እሺ የኔ እናት አይዞሽ። መጣሁ። እና በፈለክ ሰላም ነው ጋሼ? የቤት ኪራይ ልከፍል ነው? አይ አይደለም፣ ልጅዎትን ፈልጊያለሁ። የኔ ልጅ ቤቴን ማከራየው በእናትህ እንዲህ ስቀይ ታመሰ አልከሽ ታላተኛ እሺ ወዲህ ነው ልጅዎትን ፈልጊያለሁ።